እንደ ምሳሌ መውሰድ እንችላለን። ማርኬቱ ምንድነው ያደረገው? እዚህ ጋር ቤዚንግ ካንድልስቲክ አለ። ከዛ ጥቁሩ ስትሮንግ ኢምፐልሲቭ ሙቭ ያለው ካንድልስቲክ አለ። ከዛ በኋላ እዚህ ጋር የምታዩት አንድ አናዘር ካንድልስቲክ አለ ማለት ነው። ስለዚህ ቅድም እንዳልኳቸው አይደንቲፋይ የምናደርገው ምንድን ነው? እዚህ ጋር እንደምታዩት የሃይ ፕራይስ የለውም። እዚህ ጋር ያለው ካንድልስቲክ ደግሞ ሎ ፕራይስ አለው። ስለዚህ በዚህ ካንድልስቲክ እና በዚህ ካንድልስቲክ መካከል ምንድን ነው? ይሄኛው ፌር ቫሊ ጋፕ ነው ማለት ነው። ልክ ይሄኛውን ካንድልስቲክ ክሎዝ ሲያደርገው ይሄ ማርኬቱ ፌር ቫሊ ጋፕ ነው። ስለዚህ ይሄ ማርኬት ወደዚህኛው ፌር ቫሊ ጋፕ ሪትሬስ አድርጎ ፌር ቫሊ ጋፑን ፉልፊል ካደረገ በኋላ ነው ማርኬት ወደ ባይ የሚሄደው። እናንተ የራሳቸው የሆነ ኮንፊርሜሽን ይኖራቸዋል አንድም ማርኬት ወደ ባይ ስገቡት። ግን ፐርሰናሊ እኔ ምንድን ነው ማየው ስትራክቸራሊ ማርኬቱ ፕሪቪየስ የነበረውን ሃይ ብሬክ ማድረግ መቻል አለበት። ከዛ በኋላ እኔ ወደምፈልገው ሌቭል ሪትሬስ ማድረግ አለበት። የምጠቀሙ የራሴ ፊቦናቺ ሌቭል አለኝ። ከዚህ በኔክስት ሴሽኖች ላይ ማሳያቸው ይሆናል። ከዛ ማርኬቱ ከ0.70 እስከ 0.91 ሌቭል ድረስ እስኪመጣ ጠብቃለሁ። እነዛ ሌቭሎች ማርክ ያደረጋቸዋለሁ። ከዛ ዛ ሌቭል ውስጥ ከገባ በኋላ ስትራክቸራሊ ቼንጅ ሲያደርግ ወደ ኔ ሌቭል ተመልሶ መጥቶ ሊኩዊዲቲን ተች ሲያደርግ ነው ኢንትሪ ፖይንት መገባው። እንደዛም ሁለት የኢንትሪ ሞዴሎች አሉኝ። እነዛን ነው ቤዚክሊ አፕላይ የማደርገው። ግን አንዱ እዚህ ማርኬት ላይ ኢንትረስቲንግ ሆኜ እንደ አንድ ኮንፈርሜሽን እንድጠቀም ከሚያደርጉኝ ነገሮች ውስጥ አንዱ ደግሞ ምንድነው ፌር ቫሊ ጋፕ ነው ማለት ነው። ስለዚህ እንደ አንድ ኤግዛምፕል ይህንንም መውሰድ እንችላለን ማለት ነው። እዚህ ጋር አንድ ሌላ ኤግዛምፕል አለን። ምንድነው ማርኬቱ ያደረገው? እዚህ ጋር እንደምታዩት ሌላ ቤዚንግ ካንድልስቲክ አለ። ከቤዚንግ ካንድልስቲክ ጀምሮ ቀጥሎ ስትሮንግ የሆነ ኢምፐልሲቭ ሙቭ ያለው ቤሪሽ ካንድልስቲክ አለ። ከዛ በኋላ ደግሞ ክሬት ያደረገው ምን አለ? ቦሊሽ ካንድልስቲክ አለ ማለት ነው። ስለዚህ እዚህ ጋር ያሉትን ስትራክቸሮች ስናያቸው ምንድነው የዚህኛው ሎ ፕራይሱ እዚህ ጋር ያለው የስትሮንግ ሙቭመንት ያደረገው ደግሞ ሎ ፕራይሱ እዚህ ጋር አለ። ከዛ ኔክስት የመጣው ካንድልስቲክ ደግሞ ሃይ ፕራይሱ እዚህ ጋር ያለው ማለት ነው። ስለዚህ ቅድም ምንድን ያልኳችሁ በዚህኛው ወይም ደግሞ በሶስተኛው ካንድልስቲክ ሃይ ፕራይስ እና በፈርስት ወይም ደግሞ በመጀመሪያው ካንድልስቲክ ሎ ፕራይስ መካከል ያለው ይህ ጥቁሩ የሚታያችሁ ስፔስ ወይም ደግሞ አሁን ማርክ ላደርገውና ላሳያችሁ። ይሄኛው ስፔስ ምንድን ነው? ፌር ቫሊ ጋፕ ብለን እንጠራዋለን ማለት ነው እዚህ ጋር ያለውን ስፔስ። ስለዚህ ይሄ ማርኬት እንደዚህ አይነት ስትራክቸር ክሬት ካደረገ በኋላ ወደዚህኛው ሌቭል ከገባ በኋላ ፌር ቫሊ ጋፓችንን ከፉልፊል ካደረጉ በኋላ ነው ከዚህ ሌቭል ወጥቶ እኛ ወደምንፈልገው ስትራክቸር የሚሄደው። ግን ቤዚክሊ የሆነ አንደርስታንዲንጋችሁ እንዴት መሆን እንዳለበት ልንገራችሁ። ፌር ቫሊ ጋፕ ሲምፕል በሆነ ወይ በሶስት ካንድልስቲክ አይደንቲፋይ ማድረግ ችላላችሁ። በቤዚንግ ካንድልስቲክ፣ ከቤዚንግ ካንድልስቲክ ቀጥሎ የሚመጣው ስትሮንግ ኢምፐልሲቭ ሙቭ ያለው ካንድልስቲክ፣ ኔክስት ከዛ በኋላ የሚመጣው ካንድልስቲክ አለ። ኔክስት ሰርድ ካንድልስቲክ መጥቶ ቤዚንግ ካንድልስቲክ ሎ ፕራይሱን ወደ ቤሪሽ ከሆነ ወደ ባይ የሚሄድ ከሆነ ደግሞ ሃይ ፕራይሱን ተች የሚያደርግ ከሆነ ምንድነው ያ ፌር ቫሊ ጋፕ